ማንም የማይረታ የሁሉም መከታ ህዝቡን የሚጠብቅ በቀንም በማታ የሀገርን ጠላት አልሞ የሚመታ ፖሊስ ነው ወንድሜ የሀገር አለኝታ ሰላም መጠበቅ ነው የኛ እጣ ፋንታ። አንተ ኢትዮጵያዊ ፖሊስ ነህ፣ ስለ ካናዳ እና ስለ አሜሪካ ፖሊስ ምን ያስገጥማል? አሁን ይግጥም ለኢትዮጵያን ፖሊስ ነው አትለኝ። ለእናንተ አሁን ያናፈቱ ነው መጽሐፍ ቅዱስ ወይ ቁርአን አዝ እንደዚህ ማልበል ደፍራት ምንም እውነቱን ነጋገር ከተባለ እንዴ እኔ የፖሊስ ዱላ ግራሙ ሲቀንስ እንደዚህ ሲቀጥን ያለው ኢትዮጵያ ላይ ብቻ ነው። መንግስት 700 ግራም ዱላ አስረክቧቸው እጃችሁ ላይ ያለው 50 ግራም ቢሆን ነው። ምክንያቱም 650 ግራም ማህበረሰቡ ጀርባ ላይ እንደዚህ አከርካሪ ላይ ምን አርቋል። የምሬን ነው እንዴ እውነቱን ነጋገር ከተባለ ማለት ነው። እኔ ስራቸውን ባጋው እንደዚህ የሚሰሩ ማህበረሰቡ እንደዚህ የሚወዱ በጣም የተባረኩ ፖሊሶች አሉ። በቃ እንዴ ሲያገኙ ወይ እርግብ ግብት ላይ እንዲ ጉሮሮ ላይ ወይ እንደዚህ ጥርስ እንደዚህ አርግበው የሚመጡ በቃ ኃላፊነት የሚሰማቸው አሉ። እነሱን ለመናገር ፈልጌ አይደለም ግን ይሄ ግጥም ይበልጥ ለዩሮፖች ይቀርባል ብዬ ስላሰብኩኝ ነው። ለማንኛውም መቼሽ እኛ ምንም አላልንም። በአደባባይ አይከብድም። አትነካከ ይቅርብህ። ተው ፖሊስዬ፣ ግጥሙ ተመችቶናል። ለማንኛውም